በዶሮ እርባታ ውስጥ በጣም ብዙ ጊዜ የማንጠቀመው ነገር ግን ወሳኝ የሚባሉ ሁለት ነገሮች ማግኒዥየም ሰልፌት እና ዚንክ ሰልፌት። ሰላም ጤና ይስጥልኝ። ዶክተር ሳላዲን አሊ ነኝ፣ ኢትዮ ዶሮ እርባታ ስራ አስኪያጅና ከፍተኛ የግብርና ባለሙያ። እነዚህን ሁለት ነገሮች ዶሮ አርቢዎች በሙሉ ማወቅ አለባችሁ። ስታውቁ ታዲያ ለምንድን ነው የሚጠቅመው፣ እንዴት ነው የምንጠቀመው የሚለውን ነገር ነው የምናየው። ማግኒዥየም ሰልፌት ከሚሰጡት ዋና ጥቅሞች መካከል አንደኛው የአጥንት እድገት ነው። በተለይ ደግሞ ከጫጩት ወደ ቂብ ከቂብ ወደ እንቁላል ጣይነት ዶሮዎች በሚሄዱበት ሰዓት የሚመጥናቸውን እድገት እንዲያገኙ የሚያደርገው አንዱ ምንድን ነው? ማግኒዥየም ሰልፌት ነው። ሌላኛው ሪዳክሽን ኦፍ ስትረስ ነው። ብዙ ጊዜ ከፋርም ወደ ፋርም ስናጓጉዝ ወይም ደግሞ የአየር ንብረት ሲለወጥ ወይም ደግሞ ከጎናችን ከፋርም ጎን ግንባታ ምናምን የመሳሰሉት ነገር ሲኖር ዶሮዎች ስትረስ ውስጥ ይሆናሉ። ይህን ስትረስ ሪዲዩስ ከምናደርጋቸው ወሳኙ ነገር አንዱ ምንድን ነው? ማግኒዥየም ሰልፌት ነው ማለት ነው። ሌላው ደግሞ ስለ ማግኒዥየም የምነግራችሁ ነገር ቢኖር ምንድን ነው? ኢንዛይም አክቲቬሽን አለው። ኢነርጂና ኢንዛይምን አክቲቬት ያደርጋል። ከ300 በላይ ኢንዛይሞች እንጠቀማለን በዶሮ እርባታ ውስጥ እንቁላሉን ለማዘጋጀት ማለት ነው። እና ይህን ኢንዛይም አክቲቬት እንዲሆን ከሚያደርጉ ነገሮች አንዱ ማግኒዥየም ሰልፌት ነው። በዛው አንድ ጥያቄ ልጠይቁ ይችላላችሁ። ኢንዛይሙ ጥቅሙ ምንድን ነው? ኢዝሊ ምግብ እንዲፈጭ ያደርጋል ምናምን የመሳሰሉት ነው። ግን ፕራክቲካሊ ወሳኝ የሚባለው ጥቅሙ ነው ታውቃላችሁ? ለምሳሌ አንድ ዶሮ በቀን ስንት መመገብ አለባት ነው የሚባለው? እንቁላል እየጣለች ያለች ዶሮ በቀን 120 ግራም ትበላለች ነው የሚባለው አይደለ? ያ የምንሰጣት መኖ የምናዘጋጀው መኖ ከዚህ በፊት የሰራሁላቸው ቪዲዮዎች አሉ። ያ የምናዘጋጀው መኖ በውስጡ ኢንዛይም ከሌለው ወይም ደግሞ ያለው ኢንዛይም አክቲቬት የማይሆን ከሆነ እቺ ዶሮ ያንን እንቁላል ለማዘጋጀት 120 ግራም ሳይሆን 130 ግራም አካባቢ ያስፈልጋታል ማለት ነው። ስለዚህ ሞር ፊድ ኮንሱም ታደርጋለች ማለት ነው። እና አንዳንዴኛ እንሳሳት እንችላለን። ኢንዛይም የሌለውን ልክ እንደ ማንኛውም ማኗል በ120 የምንሰጥ ከሆነ ስህተት ነው። 130 135ም ድረስ ሊሄዱ ይችላሉ ማለት ነው የሚጠበቅባቸውን ለማግኘት። ስለዚህ ኢንዛይምም አክቲቬት ለማድረግ በጣም ይጠቅማል ማለት ነው። ኢትዮ የእንስሳት መኖ ማቀነባበሪያ ለእናንተ ለደንበኞቻችን እጅግ ምርጥ የሚባሉ የእንስሳት መኖችን አዘጋጅተናል። የእንቁላል ጣይ ዶሮ መኖ፣ የቄብ ዶሮ መኖ፣ የስጋ ዶሮ መኖ እንደዚሁም የወተት ላምና የበሬ ማደለቢያም ይዘንላችሁ መተናል። እናንተ የምትፈልጉበት ቦታ ድረስ እናደርስላችኋለን። ጥራትን ከደንበኝነት ጋር ማክለን መተናል። ከታች ባሉ ስልክ ቁጥር ይደውሉልን። ከመብረቅ ፈጥነን እንደርሳለን። ዚንክ ሰልፌት ላይ ስንመጣ ደግሞ በዋናነት የላባ እድገት እንዲኖር ላባቸው የረገፉ ዶሮች ላባቸው እንዲያድግና በተጨማሪም ደግሞ የበሽታ የመከላከል አቅማቸውን ይጨምራል። እንዲሁም ደግሞ የእንቁላል ኳሊቲውን ይጨምራል። አይታችሁ ታቁም። አንዳንድ እንቁላል ንጹህ እንቁላል በጣም ጥሩ የሚያምር እንቁላል የሚሆንበት አንዱ ዚንክ ሰልፌት ነው ማለት ነው። ታዲያ እነዚህን ነገሮች ከሰው ፋርማሲ በመግዛት ሰው ፋርማሲ ላይ ይሸጣሉ፣ ሰፕሊመንቶች ናቸው። በመግዛት በሚጠጡት ውስጥ አንዳንድ ታብሌት በመጨመር በቀን ወይም ለተከታታይ 7 ቀን ወይም ለ5 ቀን ብንሰጣቸው ዶሮዎቻችን ላይ የሚገርም ለውጥ ማየት እንችላለን። ሌላው ከዚንክ ላይ ደግሞ የማነሳላቸው ሀሳብ ምንድነው? ለምሳሌ ስትረስን ሪዲዩስ ያደርጋል፣ ላባቸውን እንዲያድግ ያደርጋል ብያቸዋለሁ። ሌላኛው ወሳኙ ጥቅም ደግሞ ምንድነው? አፒታይት ነው። እንደምታውቁት አፒታይት ዶሮዎች ላይ ወሳኝ ነው። አፒታይታቸው ከቀነሰ የምግብ ፍላጎት ይቀንሳል። የምግብ ፍላጎት ከቀነሰ ምግብ ይቀንሳሉ። ምግብ ከቀነሱ ምርት ይቀንሳሉ። ምንም ጥርጥር የለውም። መጀመሪያ ፋርም ላይ የምንጠይቀው ነገር እየበሉ ነው ወይ ነው። እየበላ ያለ ዶሮ ምርት መስጠት ይጠበቅበታል ማለት ነው። እየበሉ አይደለም ከተባለ ግን ምንም ጥርጥር የለውም ምርት ይቀንሰዋል ዶሮዎች እየበሉ ካልሆነ ማለት። ስለዚህ ምርት ከፍ እንዲል መኖ መመገብ አለባቸው እና ያ መኖ እንዲመገቡ ደግሞ እንዲያደርጋቸው ከምናደርገው መካከል አንዱ ዚንክ ሰልፌት ነው። ቪታሚኖች ወሳኝ ናቸው። ከቪታሚኑ ከሚነራልስ ደግሞ ዚንክ ሰልፌት ኦልሞስት የአንበሳውን ድርሻ ይዛል ማለት ነው። ስለዚህ ፑር አፒታይትን ለመቀነስ፣ ስትረስን ለመቀነስ እንደዚሁም ደግሞ ላባ ግሮዝ እንዲኖርና እንዲሁም ደግሞ ዲቨሎፕመንት ኦፍ ጆይንቶች ጠንካራ እንዲሆኑ አንዳንድ አይታችኋል። ትሬን ብዛ ሲያጋጥማቸዋል ዶሮዎች እንዲህ በሁለት እግራቸው መቆም ያቅታቸዋል፣ ይንገዳገዳሉ ዶሮዎች፣ መቆማቁታቸው እንደዚህ ብርክክ ሲሉ ምናምን ታያላችሁ። እነዚህ በሙሉ ደግሞ በጣም ሎንግ ታይም የሚነራል እጥረት ሲኖር ነው። ለረጅም ጊዜ ፋርም ላይ የሚነራል እጥረት ሲኖር ነው። ስለዚህ ይህንን በየወሩ ለ2 ቀን ለ3 ቀን ዚንክ ሰልፌት የምንሰጥ ደግሞ ዶሮዎች ላይ እጅግ ኳሊቲ የሆነ ነገር ማየት እንችላለን ማለት ነው። ማግኒዥየም ሰልፌትና ዚንክ ሰልፌትን ከነገ ጀምሮ ፋርማችሁ ላይ ጀምሩት። ሰላማችሁ ይብዛ።